እርግጥ ጊዜ አልሰጠዋትም። እሱ ነገር ልክ አይደለም እና እሱን ነገር ደግሞ ማስተካከል እችላለሁ። እሱ ነገር ለማስተካከል ነው ዛሬም የተገኘሁት። ዳጊ እኔ በጣም ነው የምወድህ እኮ እኔም በጣም ነው የምወድሽ። እንዳትርቀኝ እናቴ ትምታረቅሽ ማርያም። ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትቁስ የምትገ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንዴት ናችሁ? እኔ ደህና ነኝ። እንግዲህ ሰሞኑን ትንሽ ልክ ያልሆነ ነገር አለና እሱን ለማብራራት የመጣሁት እና በመጀመሪያ ደረጃ እዚህ እንድደርስ ያረጋችሁኝ እናንተ ናችሁ። እናንተ ላይ ምንም አይነት የሚደብር ነገር ማድረግ አልፈልግም እና ትንሽ የደበራችሁ ስለመሰለኝ ነው አሁንም ቢሆን በዚህ ቪዲዮ የመጣሁትና ሁላችሁንም በጣም በመጀመሪያ ደረጃ አመሰግናለሁ። በጣም አከብራችኋለሁ፣ በጣም ወዳችኋለሁ። በእኔ ምክንያት እንዲከፋችሁ አልፈልግም። አውቄም ደግሞ ሳላቅም ካስከፋችሁ ደግሞ በጣም ይቅርታ። ሰሞኑን የሆነውን ነገር ባጭሩ ትንሽ ሪቪል አድርግላችሁ። በመጀመሪያ የሆነ ስራ እንደተገናኘው ነግሬያችኋለሁ እና የዛ ስራ ባልደረባዬ ሀና ከኔ ጋር የነበራት ግንኙነት የስራና የአሰሪ ነው፣ ሌላ ነገር የለም እና ሁለተኛ ነገር ደግሞ እሷ ለስራው ካላት ቦታ አንጻር ነው እኔን ትንሽ ቢዚ እንደሆን የፈለገችውና ፍቅርዬ ደግሞ ያው ከኔ ጋር ብዙ ጊዜ አብረን ነው የምናሳልፈውና አዲስ ነገር ስለሆነባት ያ ነገር ነው ትንሽ የደበራት እንጂ እኔ ፍቅርዬን ያው ምንም እያረኳት አይደለም። በእርግጥ ጊዜ አልሰጠዋትም። እሱ ነገር ልክ አይደለም እና እሱን ነገር ደግሞ ማስተካከል እችላለሁ። እሱ ነገር ለማስተካከል ነው ዛሬም የተገኘሁትና ሀና ልክ ያልሰራችው ነገር አለ። ምንድነው? ያው ንግግሯ ልክ አይደለም። በእርግጥ እኔ ለፍቅር ያለኝን ቦታ በእርግጥ ታውቃለች፣ ግን ትንሽ የሆነ ለስራው በጣም ከምንም ነገር በላይ ሰው ይቀድማል። እኔ ከስራም ከገንዘብም በላይ ፍቅር ትበልጥብኛለችና በጣም ለስራው ከሰጠሁት ጊዜ አንጻር ፍቅር እየከፋት ነው። ሀናም ደግሞ በጣም ለስራው በጣም ትልቅ ቦታ ስላላት ያው እሷ የራሷ ስራ ስለሆነ ነውና እኔም ከፍቅር ጋር እየተጣላው ነው፣ እየተደባበርኩ ነው። ፍቅርም እየደበራት ነው እና ይሄ ነገር ለምን ይሆናል ብዬ ቁጭ ብዬ አስቤ ዛሬ ስራም አልሄድኩም፣ ነገሮችን ማስተካከል ላይ ነው ያለሁትና ዛሬ ፍቅርን ጠርቻታለሁ። ዛሬ ጊዜ እንዳሳጣዋት ዛሬ ጊዜ ልሰጣት አስቤያለሁና ከሷ ጋር ነው ዛሬ የምሆነው። አብረን ከመጣን ቆይተናል። ወይ እሷ ትገባለች ወይ እኔ እንደዚህ ነውና ከመጣውም ከተገናኘንም ደግሞ ትንሽ ደቂቃ ነው እየተገናኘን ያለ ነውና አሁን ይህንን ነገር ለማስተካከል ዛሬ ጠርቻታለሁ። ይቅርታም ጠይቃታለሁ። በባለፈው ቪዲዮ ላይ ካያችሁት በጣም ከፍቷት ነው ሄደችውና እኔ ደግሞ እንዲከፋት አልፈልግም እና ዛሬ ይቅርታ ጠይቃታለሁ። ስትመጣ ያለውን ነገር ሁሉን ነገር እናወራለን። እናንተንም ደግሞ ካስደበርኳችሁ በጣም ይቅርታ። እንደዚህ አይነት ባህሪ የለኝም፣ እንደዚህ አይነት ማንነት የለኝም። እኔ ያው ስራ ስለነበረ ለስራው ካለኝ ቦታ አንጻር ነው እንጂ እኔ ፍቅርም በምንም እንኳን እኔ ይቅርና ሌላ ሰውም እንዲያስከፋት አልፈልግም እና ሁላችሁንም በጣም ይቅርታ። ፍቅርንም ካስከፋዋት ይኸው ጠርቼ ይቅርታ ጠይቃታለሁ። ዛሬ ከሷ ጋር አብረን ነው የምንሆነው። ይሄንን ቪዲዮ የምታዩ ሰዎች ሁላችሁም ሰብስክራይብ ያደርጋችሁ ቻናላችንን አሳድጉልን። እኛ ጋርም ጥፋት ካለ ልክ ያልሆነ ነገር ካለም ደግሞ በኮሜንት እየገባችሁ ይሄ ቢሆን ጥሩ ነው እያላችሁ አስተያየት ስጡን። ምክንያቱም የእናንተ አስተያየት ነው እኛን የሚያበረታንና እዚህ የደረስነውም በእናንተ ነው። አሁንም ቢሆን ከእናንተ የምንቀበለው አስተያየት እኛን ይገነባናል እንጂ አይጠቅምም ብለን አንተውም እና ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንግዲህ ዛሬ ፍቅርን ጠርቻታለሁ። አሁን ያለሁት ፍሬንድሺፕ ነው። ፍቅርን መታለች፣ ኦልሬዲ ደርሻለሁ ብላለች። ስለዛ ያለውን ነገር እንግዲህ እንደ ድሯችን በፍቅር እየተቀላለድን እየተጫወትን እናሳልፋለን ማለት ነው። ሁላችሁንም ወዳችኋለሁ። መቻችሁ ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ
ከመስኩ ማዶ ከወይኑ ስፍራ ባይዘዌ ማለት ነው ፋሚሊ ይሄ አበባ ይታያችኋል። ይሄንን አበባ ማለት ነው አሳጭጄ ለፍቅር በሰጣት ደስ ይለኛል፣ ግን ወዳጅነት ባዶ ይሆናል፣ ጭር ይላል። ለዛ ይሄና ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ አጥር ስር ቆሟል አንድ ሰው። እንዴት አንይለችም? አንድ ላይ የሆናችሁ ስለኝ ነበር። አያቻ ገና ከመምጣቷ ሾርኒ ሲጀምር ሾርኒ አይደለም ትክክለኛ ነገር ነው። ለማንኛውም ማለት ነው ዛሬ ጠራሁሽ እንዳረብሽ ካሁን ወዲህ ልታስጠነቅ አይደለም ዛሬ ጠራሁሽ ያው ሰው ነኝ ሳሳታለሁ አይደል? ሁሉም ይሳሳታል እና ሰሞኑን በተፈጠረው ነገር እንደከፋሽ እርግጠኛ ነኝ፣ እንደደበረሽ እና እኔ አንቺን ማስደበር ታውቂያለሽ አልፈልግም፣ ግን ያው ሳላቅም ቢሆን አድርጌዋለሁ እና በጣም ይቅርታ። በቃ እውነት አሁን እንዲህ ነው ብዬ ማብራራቱ ሰዓት መፍጀት ነው፣ ግን በጣም ይቅርታ። የሆነ አውቀዋለሁ አንዳንድ ሰው የሆነ አዲስ ጸባይ ሲያመጣ እንዴት እንደሚደብርና እኔም ደግሞ እንደዛ የሆንኩ እየመሰለኝ ነው። ስለዚህ አንቺ ልክ ነሽ፣ እኔ አጥፍቻለሁ፣ ይቅርታ። ስራና ጓደኝነት የተለያዩ ነገሮች ናቸው። ስራም ስራ ነው እንደ ስራነቱ፣ ጓደኝነትም ጓደኝነት ነው እንደ ጓደኝነት። የሆነ ጊዜ መስጠት ያለብን ነገር ማወቅ አለብን። ገባሻ? ሙሉ ጊዜያችንን ለሆነ ነገር ስንሰጥ እዚህ ጋር የሚጎዳ ሰው አለና ያን ነገር ተረድቻለሁ። እኔ ማንም የለኝም ጓደኛ፣ ገባሻ? ካንቺ ጋር ነው ብዙ ጊዜ የማሳልፈው እና እኔ ደግሞ ያው ለስራ ብዬ ሲሄድ አንቺም እንደኔው ስለሆንሽ ምን አይነት ጉዳት እንደሚደርስብሽ ይገባኛል። ሰው ማጣት በጣም ከባድ ነገር ነውና የሆነ ደግሞ ሰው አስለምዷችሁ ደግሞ ሲጠፋ በጣም ይደብራል እና ይሄን ነገር ስለማቅ እኔም በጣም ይቅርታ እንደዛ አይነት ስሜት እንዲሰማሽ ስላደረኩኝ፣ ቤተሰቦችም እናንተም ያው በፍቅር ቀልድ አያውቁም የአንቺ ቤተሰቦችም እና የደበራቸውን ነገር ስለነገሩኝ እኔም እንደ ወንድማቸው ሀሳባቸውን ተቀብዬ አንቺን ይቅርታ ለመጠየቅ የኔነት ይቅርታ። አይደለም አሁን ማለት ነው ይቅርታ። በጣም ስማ፣ አሁን እኔ ስለደበረኝ ነው ወይስ እንዳጠፋ ገብቶ ነው ይቅርታ የጠየቀኝ? እኔ እንዳጠፋው ገብቶኝ እንዳጠፋው ገብቶኝ እኔ እኮ ይቅርታ ማለት ወይዘዌ ቀላል ነው እኮ፣ ግን ያው በቃ አጥፍቻለሁ እና ልክ አልሰራሁም። አንዳንድ ጊዜ ሰው ከረፈደ ይገባል። በመጀመሪያው ቪዲዮ ወይ ምናምን ቢገባኝ ጥሩ ነበር፣ ግን ያው ካለፈ በኋላ ስራው ጥሩ ነው በእርግጥ፣ ግን እንዴት ልበልሽ የሆነ ነገር ደግሞ እያሳጣኝ ነው። ገባሽ? እዚህ ጋር የሆነ ነገር ሲስተካከል የሆነ ነገር ደግሞ በዚህኛው በኩል እየጎደለብኝ ነው እና እየተሰማኝ ማለት ነው። እና አሁን ላይ ስራውም እንደ ስራ መከበር አለበት፣ አንቺንም ደግሞ መተው የለብኝም እና ያው አንቺ ለኔ ያረግሽው ነገር በእርግጥ እንዲህ ነው ብዬ ያው የሚያውቁት ነገር ነውና ከመጀመሪያው ደረጃ ጀምሮ ዩቲዩብ እንድከፍት ዩቲዩብ ላይ እንድሰራ እንቀሳቀስ ሞቲቬሽን አንቺ ነሽ እና ለኔ ስኬት በጣም ብዙ መስዋዕትነት የከፈልሽው ሰው አንቺ ነሽና አሁን ደግሞ ስራ ምናምን ሲመጣልኝ አንቺ የሆነ ጊዜ እንደማሰጭኝ ስራ እንዳልሰራ እንዳረግሽኝ ምናምን አይነት ነገሮች እየተወሩ ስለሆነ በፍጹም አንቺ እንደዛ አይነት ሰው እንዳልሆንሽ ማንም ፋሚሊ እንዲያቅልኝ የምፈልገው ነገር ሀናም ብትሆን እንድታውቅ የምፈልገው ነገር አንቺ ለኔ ጭራሽ ብርታቴ ነሽ እንጂ ለኔ ድካማ ጎኔ አይደለሽ። ስለዛ ይሄንን እንድታውቁልኝ እፈልጋለሁ እና ከፍቅር ጋር ማይሄድም ከሆነ ነገርየው ቢቀር ይሻላል እንጂ እኔ ፍቅርን ቢቀር ይሻላል ብዬ እኔ ራሴን ከስራው ጋር አልወዳደርም። ግን ምንድነው ይሄ አለ አይደል አሁን አንተ ብትለኝ የተሻለ ነው። እሷ መታ የሆነ ነገር እኔ ጋር ከምትል እኮ እሱንም ነው የምልሽ። አሁን እና ልጅቷ ደግሞ ይቅርታ አድርግልኝና ንግግሯም ደስ አይልም፣ ስነ ስርዓት የለውም፣ ያፋለከት
መናገር አልፈልግም መጥፎ ንግግር ካንተ ጋር ስለምሰሩ። አይ እኔ አሁን የምላችሁ ነገር ምንድነው አንዳንድ ጊዜ ለእናንተ ብሎ ብዙ ነገር ሰው ሊችል ይችላል፣ ግን ከእናንተ ደግሞ አልፎ ለእናንተ ብሎ ደግሞ ሲጎዳ በጣም ይከብዳል እና ካሁን በኋላ ማንንም አይናገርሽም በእኔ ጉዳይ። አንቺ ጋርም እንዲደርስ አላደርግም እንደዚህ አይነት ጉዳይ። እንደ ድሮአችን እንገናኛለን፣ ጥሩ ጊዜ እናሳልፋለን። የድሮ ፍቅርና የድሮ ዳግም ይሆናል ያለን ግንኙነት እና ምንም አይነት ነገር ላይ በቃ እንደ ድሮአችን እንሁን። ገባሻ? ያስከፋሽም ነገር ካለ ይቅርታ ለመጠየቅ ነው። አንተ አላስከፋኸኝም፣ ያንተ ስራዎች ናቸው ያስከፉኝ። እና ይሄው በቤተሰቦች በሚወዱሽ ፋሚሊዎች ወይ ግን ማርያምን እኔ የተረዳሁት ነገር ቢኖር ማለት ነው ሰው አትልመዱ። እኔ ሱስ ነው የሚሆንባችሁ ጌታ። በተለይ ይሄ እንዴት ነው ልደውል አልደውል ብላችሁ ከራሳችሁ ጋር የምታረጉት ፋይት ማይ ጋድ በጣም ከባድ ነው ጌታን። ችግር የለም እኮ እኔ አታስለቅሰኝ። እንደዚህ አይነት ስሜት ራሱ በእውነት አሁን ፍቅር እኔ ጋር ልደውል አልደውል የሚል ስሜት ራሱ መፈጠሩ በጣም ይገርማል። እውነት ያሳዝናል። እግዚአብሔር እንዴት ቁም ነገር በቃ እንደዚህ እንድታስቢ አልፈልግም። እንዴ እኔ ጋር በፈለግሽ ሰዓት እንድትደውይ ነው የምፈልገው። አሃ አንዳንዴ ደግሞ አላ ስራ አሁን እኮ እሱን እኮ ነው የምለው እኮ አሁን እኔ እኮ ስራ ነው፣ ግን በእርግጥ ይሄ እንዴት ልበላችሁ እንደዚህ ደግሞ በጣም እንደዚህ ጊዜን የሚወስድ ነገር ደግሞ መሆን የለበትም። ምክንያቱም ትርፋችን አንዳንድ ጊዜ ምንድነው ትርፍ ለምሳሌ ገንዘብን ኖሮን ከሰው ጋር ካልሆነ እኮ ምንም ባዶአችን ነው የምንቀረው። ስለዛ ሰው ደግሞ እዚህ ጋር አንድ ያለችኝ ደግሞ ፍቅርን ካሳጣኝ ይሄ ስራ እኔ ስራው ያኔ ጥቅም አይደለም። እኔ ያው በቃ ይንገር አዳም ይናገረው እንጂ ይናገር ማለት የባለፈውን ቪዲዮ ራሱ ቁጭ ብዬ ያየሁት በቃ ተቀምጠን ራሱ ለመጮት ጊዜ አጣንና በጣም የሆነ ያሳዝናል። ግን አንዳንዴ ካለፈ በኋላ የሰው ልጅ ስህተቱን መረዳቱ ጥሩ ነው አይደለ? እና ስህተቴን ተረድቻለሁ። በፋሚሊዎችሽ ፊት ይቅርታ ጠይቃለሁ። ተይው ይቀባ ተይው። አይ እኔ እንደባለፈው አይነት ሴት አይደለም ያለሽ። እና ቤተሰቦቻችን ያው ጌታና ንፍቅ ብለህ ነበር እመቤቴን አንተ ማልቀፍ እመቤቴ ልሳቀቅ እንደዚህ ለማቀፍ ዳግምን ጌታ ሆይ ጊዜ ለኩል ይባላል። ጊዜ የማይሰራው ነገር የለምና እንዳትሳቀቅ። ካሁን በኋላ ይኸው ፍሪ ነው በቃ። ኦ ድጋሚ መታ ደግሞ እኮ እኔ አሁን ዛሬ ከጠራሽ እኮ አለማንም እኮ ገባሻ። ግን እንደምትኖር እርግጠኛ ነበርኩኝ። ማ ኧረ በስመ ዘዊ ስራ በቃ ስራው እንዴት ዛሬ እሺ እንዴት ተገኘህ ነው? በቃ ምሳ ሰዓት አልፏል። ነገርኩሽ እኮ በቃ ላንቺ ጥፋቴን ተረዳውና ይቅርታ ለመጠየቅ ነው በቃ የመጣው። አይ እኔ ደግሞ ስራ እንድትጎዳ አልፈልግም እኮ ስራም እኮ እሰራለሁ እኮ፣ ግን ላንቺ ደግሞ ጊዜ መስጠት አለብኝ። አንቺም ስራዬ ነሽ ገባሽ? ማይክ ልቤን አይ አሁን ሲሪየስ ሆኜ አሁን እየቀለድኩ አይደል? ሲሪየስ ሆኜ እውነት ማርያምን ፍቅር ማለት ነው። ተዳግሚ ቺንቃል በመስማቴ ምን አይነት ሀሴት ላይ እንደሆንኩኝ አታውቅም። አትቀልጅ አሁን ማርያምን የምሬን ነው፣ ቀልድ አይደለም። ማርያምን ማለት ነው የግድ በማል አለብኝ እኔ ላንተ ለማሳመን ስትቀልድና ስትጮት ማለት ነው የሆነ ይከፋት ስለማይመስል ልጅቷ የሆነ አታውቁትም ይክፋት አይክፋትና የሆነ እንዲህ ከፍቷትም እየሳቀች ስለሆነ ልጅቷ እና ግራ ያጋባል። ስለዚህ አሁን ሪልሽን ለማወቅ ሪል ለመናገር ላልቅስ ይችላል፣ ግን እንዳይደብራችሁ እሺ። ማርያምን ግን አያለቅሳለሁ። ኧረ እንዳታለቅሽ አምባላ ላለማልቅ እንዳታለቅሽ እኮ ነው የመጣሁት። ታስለቅሰኛለህ በቃ መቤቴን እኔ የምሰራው ስራ ነው እኮ እሱን እኮ እኔ ቶሎ ነው ሆድ የሚብሰኝ ጌታ። ላልቅስ ልጀምር ነው በቃ አትያት አሌክሳንድ ፋሚሊ አትያት ዙር አንዴ ካያቸው ታለቅሳለች። ጌታ ግን ማለት ነው በጣም ደብሮኝ ኦኬ አይ ተፈጥሮ እኮ ይሄ የተፈጥሮ ፈተና ይባላል። አንተም አንዴ የተፈጥሮ ፈተና እኔ እንደ ዳግም አልተፈተንኩም፣ በማንም አልተፈተንኩም። ተዳቀ ራሴንም
ትዕግስቴን የተፈታተነኝ ሰው የለም። ግን ምንም ቢያስቀይመኝ ምንም ቢለኝ ማለት ነው እመጣለሁ፣ አገኘዋለሁ። ከዛ ደግሞ ይቅርታ ሳይለኝ ነው ይቅርታ አድርጌለት ነው ኦሬዲ የምመጣው ከቤት ስመጣ። የፈጣሪ ስራ እኮ እውነት እኔ አይደለሁም ድፍት አድርገህ እውነት ፈጣሪ ነው በቃ በእኔ ላይ አድሮ እንጂ እንደዚህ አይነት ነገር ገና ይቅርታ አድርገሽ ነው የመጣሽው ስመጭ አያችሁ አይደል? እኔ ነገርኳችሁ እኮ እኔ ብቻዬን አይደለሁም ፈጣሪ አለ ከኔ ማርያምን የምረኝ ነው። ግን ምንም ቢሆን ምንም ተናትበልሽ እንዳትርቀኝ እናቴ ትምታረቅሽ ማርያምን እና በጣም ነው የምወዳት። እኔ የምር ፍቅር እንደምወዳት ያወኩት በዚህ 3 ቀን ውስጥ ነው። የሆነ ሰው ላንተ ብሎ ወይ ላንቺ ብሎ ሲከፋው ምናምን ገባሻ? አንዳንድ ጊዜ ማለት ነው ሰው ሲተዋችሁ ወደዛ ሲል በቃ ወደዚህ ትሄዳላችሁ፣ ከዛ የራሳችሁ ላይፍ ትኖራላችሁ፣ ከዛ ሲመጣ ደግሞ ትመጣላችሁ። ባይዘው እኔ እንደዛ አይነት ሰው ነኝ፣ ግን አንተ ላይ ለምን እንዳልጨከንኩ ነው። እና የሆነ ሰውን ደግሞ የሆነ ስታዩት እናንተን ሲል ደግሞ ሰው ወደ እናንተ ሲመጣ ደግሞ በጣም የሆነ በቃ ያሳዝናል ብቻ። እና እኔ ደግሞ ላንቺ ማዘን ሳይሆን ያለብኝ አንቺን ማስደሰት ነው ያለብኝ። እና የኔ እናት አሁን ባላ አለው ለሊትም ሰዓት ጀምሮ በቃ እኔ እሳት አደጋ በይ አሁን ባላ ስልኬን እሳት አደጋ ብለሽ ጻፍ በፈለግሽ ሰዓት ደውዪ አለው። ድንገት እንኳን ካልቻልኩ አዳም ይመጣል። ድንገት እንኳን ካልቻልኩ እስክደርስ ድረስ አትችልም። ማትችልበት ሁኔታ ላይ ልትሆን ትችላለህ ማለት ነው አይደለም? ድንገት አሁን ለምሳሌ የሚመስልሽ ማልችልበት ሁኔታ ማለት ምን አይነት ከአንዲ ጋር ስራ ላይ ልትሆን ትችላላችሁ። እኔ ሴቶች ደግሞ አሁን ምንድነው እኔ ማልወደው ነገር ነቆራ ባይዘው ቀጥታ ብትሳደኝ ቀጥታ ብትሰድኝ ይሻለኛል። አይደለም ሾርኔ ምናምን እኔ አልችልም። የምሬ ነው። እቺ ደግሞ የነካለች ናት ሾርኔ ላይ እግዚአብሔር አይደለም ለምን ላይ መቸኝ ለታሚኝ ነው እዚህ ጋር እንዲህ ላይ መቸኝ ይችላል ስትል ኦኬ ከአንዲ ጋር ስራ ላይ ልትሆኑ ትችላላችሁ። አይደለም አሁን ሻወር እየወሰድኩ ሆነ ምናምን ከአንዲ ጋር ይሆንማ መቼስ አሁን አይሻ አያችኋታ ደና እንትን ብላ ምን አይነት አባባል ነው አና ጋር ሻወር ምን አይነት አይደለማ እንትን ነው እሷ ምን ብላለች? ራሱ ቪዲዮ ይደብራታል። አይደለም መደበር አይደለም ማርያም እሷ ሻወር የምወስድበት ጊዜ ልብሴን የምቀይርበት ሰዓት ጸጉሬ የምሰራበት ሰዓት የለኝም ብላለች። ምን አገባኝ ታዲያ? ስለ ራሴ እኮ ነው እያወራ ያለሁት። ትቆጣ አይደለም አይ አሁን እንዴት ልጅ ሰራሽ ይደብራታል። የስራ ባልደረባዬ እኮ ነው። ሌላ ነገር ለምን እንደዚህ አይደለም ተናገሪ ነገር ከወጣ በኋላ ደግሞ ሊያቆርፍ እኮ ነው ማለት ሽጉጥ አንዴ ከተተኮሰ በኋላ አሁን የሰው ካደማ በኋላ አይመለስ ምናወራው ቃል እንደዛ ነው። እኔ ምሳሌ ከወጣ አይመለስ። ስለዚህ ስታወጪ ተጠንቅቀሽ ወጪሽ ባጣ ነው እና እንዴ ነሽ? በተረፈ ግን እናት ወፈርሽ ግን ተመችቶሻል? ማርያም እኔ ሁሌ ሲያገኘኝ ማለት ነው ወፈርሽ ይለኛል። ጌታ እኔ ምንም ለውጥ አላሳየውም በዚህ 3 ቀን ውስጥ። አራስ ኪሎ ነበር። እኔ በጣም ብዙ ኪሎ ነኝ። አታውቅም? አንተ ስንት ኪሎ ነህ? ቃሌ በነግርህ አንተ ደነግጣለህ ማለት ነው። 72 አራ ሜትሩ ጋር ለካ ኪሎም ተደራርሰናል ብለሽ ነው ንግግርሽም እኮ አሁን እኮ ቃና ብለሽ ነው የምትወልድ እና የሆነ እንደሆነስ ምናምን ለምን አረፈች? ባረፍትስ በባህላ ገባ አንድ አላጣም 3 በመታኝ አንድ አላጣም። እኔ 3 ሰው ግን እንዴት ነው ከሴት ልጅ ላይ እጅ የሚያነሳው? እኔ ግራ የሚገባኝ ነገር አይደለም። መከባበር አለብን። አሁን እንዲህ ካልተከባበርን ተደባድበን ነው። እኔ አሁን እንዴት ነው ፍቅርም ኧረ በስመ አብ ማለት አሁን አንቺ ላይ እንዴት እጅ ይነሳል? እግሬን ነው እንጂ እኔ ባይዘዌ እንጂ ስልኩን ያዢና ማለት ነው ቤተሰቦችን በጣም እኔ ቅርታ ጠይቃቸዋለሁና አንቺ የምትሰማሽ ነገሩ ላውሪያቸው እስቲ በእውነት መስማት የለብህማ። እንደዛ ከሆነ ስላንተ ስለሆነ ኧረ ከጎኔ ነው ቪዲዮ ማየት ይችላል። ምን አዎ እሄዳለሁ ችግር የለም ምናምን ስትል እኮ መቤቴ አቤት ገራገርነቱ ነው የሚሉት። ተለይ ገራገር እንዴት አደረክልኝ የመውደዴን ነገር ገራገር አረ እንደዛ መስቲ ተይ እንደዛ። እሺ ምን ብዬ ነው ጀምረው? ደስ እንዳለሽ አለመጀመርም ትችያለሽ። ከመሀልም ልጀምርሽ።
እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሰሞኑን ባይዘዌ በብዙ ነገር ነው እየደበረኝ ያለው። አንደኛ እዚህ አጠገፊ በምትመለከቱት ልጅ በጣም ደብሮኝ ነበር። ሁለተኛ ደግሞ በአካውንታችን ባይዘዌ የቲክቶክ አካውንታችን፣ የዩቲዩብ አካውንታችን ሁሉም ሪፖርት እየተደረገ ነው። የዩቲዩቡ ኦልሬዲ ዳሜጅ ሆኗል። ያው እኛ ፈጣሪን ይዘን ነው እኛ አይደለንም ፈራጅ እና በቻላችሁት መጠን ኮፒ ሊንክ ለማድረግ ሞክሩ። እያረጋችሁ ነው። አሁንም ግን ሞራ አድርጉት። በጣም ነው እየተመታ ያለውና የኛ ፋሚሊዎች እኛ የምትወዱን ደግሞ እንትን እንዳትሉ ማንም የሆነ እኛ ላይ መጥፎ አደረገና እኛ መጥፎ እናርግ ብላችሁ የማንንም አካውንት እንዳትነኩ። ምክንያቱም እኛ አጸፋው የምንመልስ ከሆነ ፈጣሪ የለም፣ ፈጣሪ ፓወር የለውም ማለት ነው። እኛ ደግሞ የፈጣሪን ጊዜ ነው የምንጠብቀው። ስለዚህ በቻላችሁት መጠን አካውንታችንን አስነሱልን። እኛም እየሰራን ነው። ሰሞኑ ትንሽ ጥሩ ነገር ላይ አልነበርንም ሁለታችንም። አሁን ግን ያው ዳጊ ያለውን ሰምታችኋል። አሪፍ ነገር ከጥሉ ወተን እንመጣለን። ሌላ ዳጊ በጣም ነው የምወድህ። እኔም አትልም እንዴ? እያወራሽ ነው ብዬ እኮ ዳጊ፣ እኔ በጣም ነው የምወድህ እኮ። እኔም በጣም ነው የምወድሽ። እያወራሽ ነው ብዬ እኮ ነው። ገና የምትቀጥይው አለ ብዬ እኮ። እሺ ልቅጣም ግጥም አከሳከስ አከሳከስ ይሄዳ እና የኛ ወዶች ብቻ ባሪፍ ነገር እንመጣለን ወደ እናንተ። እናንተም እኛን ስለምትወዱን፣ ስለምትጠብቁ፣ ስለምታበረታቱን ኤቭሪቲንግ በጣም ነው የምናመሰግነው። በሌላ ባሪፍ ቪዲዮ እስክንገናኝ ልዝጋዋ። ቪዲዮ ደስ እንዳለሽ እንዋል። ከፈለግሽ እንዲከፍቱን ይደር እና ባሪፍ ነገር እስክንመጣላችሁ ድረስ እንወዳችኋለን። እና እየተከስክ ነው ማለት አይ አይደለም። እሱ አንዳንድ ጊዜ ማለት ነው አሁን አካውንቷ ቲክቶክ አካውንቷ ሪፖርት ተደርጎ እንደተዘጋ አይደል? ባኑናል እና ያው ቲክቶክ እንኳን ኖርማል ነው። ገባችኋ? ችግር የለም። 5-10 አካውንት ብዙ ነው ያለው። ግን ይሄ ዩቲዩብ አሁን አንዳንድ ጊዜ የሰው ልጅ በሚሰራበት ቦታ ላይ ወይ ቀልድም ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ስራና ስራ ነው። ገባሻ? ከሌላ ነገር ጋር አይገናኝም። ስራ ላይ ምንም አይነት ቀልድ አያስፈልግም። ገባችኋ? ይሄ የሰይጣናዊ ተግባር ነው እንደዚህ አይነት ነገር ማለት ነውና የሚሰራን ሰው ደግሞ ከተደባበራችሁ ሀሳባችሁን ፊት ለፊት ሆናችሁ መግለጽ አይደለ? ሀሳባችሁን ፊት ለፊት ሆናችሁ መግለጽ እየተቻለ ከጀርባ ይሄ ሌላ አይነት ነገር ከጀርባ እንደዚህ የሚደረግ ነገር በጣም ያስጠላል፣ እንደገናም ይደብራል። እና እንደዚህ አይነት ነገር የሚሰሩ ሰዎች ያው ታውቃላችሁ ማን እንደሆናችሁ ራሳችሁ። እንደዚህ አይነት ነገር ባታረጉ ጥሩ ነው። ምክንያቱም አንደኛ የሚሰራ ሰውን እንደዚህ ማድረግ እግዚአብሔርም አይወድም። ሁለተኛ ነገር ደግሞ እንደ ሰው ደግሞ አብራችሁ ብዙ ነገር ገባሻ ነገ የሚፈጠሩ አይታወቅም። ሰው ምን ጋር እንደሚገናኝ አይታወቅም። እና እንደዚህ አይነት ነገር ባታረጉ ደስ ይለኛል። እሱ የሰው ልጅ በዩቲዩብ አይደለም የሚኖረው፣ በቲክቶክም አይደለም የሚኖረው፣ በፈጣሪ ራሱን ነው የሚያኖረው። ፈጣሪ ነው የሚያኖረው ሰው እና ይሄ ስለጠፋ ምናምን እንደዚህ ምንም ልጅቷ ምንም የምትሆን አይነት ሰው አይደለችም። በእርግጥ ግን እንደዚህ አይነት ነገር አታድርጉ። በቃ ፕሊስ ሪፖርት አታድርጉ። ሪፖርት እየተደረገም ስለሆነ ደግሞ ኮፒ ሊንክ አድርጉ ቤተሰቦች። በቃ አካውንቷን ያኛውን ባንመልሰውም ይሄኛውም እንዳይጠፋ ሁላችሁም ኮፒ ሊንክ እያደረጋችሁ ከጎናችን ሁኑ። በተረፈ ከማንም በላይ ፈጣሪ ስላለ ምንም የሚፈጠር ነገር አይኖርም። እንዲሁ የሆነ ያለውን ነገር ለማስረዳት ያክል ነው እንጂ ምንም ስለዚህ ጉዳይም ርዕስ ሰጥተን ማውራት የለብንም እና ሁላችሁም ኮፒ ሊንክ እያደረጋችሁ አሁን የት እንደምትሽ ፋፋሽ እንተነና አንዳት አሳልፉት ሚሉት ነው እየመሰልኩኝ መጣሁ። የሆነ ሰዓት ላይ ስናወራ አንድ ሰው አካውንት የምናካኩ ሰዎች ብያለሁ። ቆነጥጣችኋል እና በሬት እንሂድ
ና እኔ አሪፍ ቦታ ወስዳለሁ። እኔ ወስዳለሁ እውነት ባይዘው ቦታ በጣም ነው የምታውቀው እቺ ልጅ። እንዴት ልታውቂ ቻልሽ ቦታ? አይ ሰው እኮ ይነግረኛል እዚህ ቦታ አሪፍ ነው። እኔ እኮ ሪቪው ያለው አለችኝ የሆነች ልጅ ድሮ በጣም ትዝደኝ ቦታዎች ለየት ያለ ቦታ ነው። ማናት? አይ ሌላ አታውቂም? ማናት? አታውቂያትም? ማናት? ስሟ እራሱ ማናት? እና ቤተሰቦቻችን ሁላችሁንም እንወዳችኋለን። 21000 ሰብስክራይበር ገብተናል። ፍቅርዬ 100000 ቀስ ዞር በስታንች አይሆንም። እሺ ግን ቆይ ለምንድን ነው እቺ ልጅ 100000 ማናስገባት? ፋሚሊ የምሬን ቁም ነገር እንረጋጋ ብለው ነው። እንረጋጋ። የምር ግን የምር ስንት ነው? 82000 ሰብስክራይበር ነው ያላት። ለ100000 እናስገባ። 18000 ሰብስክራይበር አሁን ትልቅ ነገር ሆኖ አይደለም። በእርግጥ ግን ዘዱ ከኔ በቃ እውነት እግዚአብሔርን ከኔ ራሱ ቀንሳችሁ ወደዛ ብታረጉ ደስ ይለኛል። እና ሁላችሁም ፋሚሊዎች 100000 እናስገባት። አካውንቱ አሪፍ እንዲሆን ኮፒ ሊንክ ሼር እያደረጋችሁ አነሳሱላት። በተረፈ እኛም መስራታችንን አናቆምም። ወደፊት እንወዳችኋለን። ይመቻችሁ።